የሞንትጎመሪ ካውንቲ ፐብሊክ ስኩል ቤተሰቦችና ሰራተኞች ከሁሉ በቅድሚያ ሰላምታችንን እናቀርባለን። አሁን የምናቀርብላችሁ በጣም አስፈላጊ የሆነ ዝርዝር ስለሆነ አደራችሁን አዳምጡ። ይህም ድምጻችሁን ለመስማት የእናንተን አስተያየት ለመቀበል የተዘጋጀንበት ፕሮግራም ነው። መጀመሪያ አርእስቱ The Boundary Study የተባለው ስለ ድንበር ጥናት ነው። ይሄም የሚመለከተው ትምህርት ቤቶች ያላቸውን ቦታ ብቃት ባለው ሁኔታ ተማሪ ለማስመዝገብና ያለንንም ቦታ ብቁ በሆነ ሁኔታ ልንጠቀምበት ተማሪዎችም ራሳቸው እያንዳንዳቸው እኩል እድል ተሰጥቷቸው እንዲሳተፉ ነው። ይህንንም ለማድረግ አደራችሁን ሞንትጎመሪ ካውንቲ ፐብሊክ ስኩል በሚያደርገው ዝግጅት በአካል ወይንም ኦንላይን ሰርቬይ በተባለው በኢንተርኔት ገብታችሁ ድምጻችሁን ለማሰማት እንደገናም ደግሞ ቨርቹዋል ማለት እንደገና በኦንላይን ገብታችሁ ልትሳተፉ ነው። ሁለተኛውም ትልቁ አርዕስት አካዳሚክ ፕሮግራም የተባለው የትምህርት ሂደት ጥናት። በዚህም እንድትሳተፉ ማለት ምንድነው? እያንዳንዱ ተማሪ ሊጠቅመው ይባላል የሚባለውን ትምህርት እንዲሳተፍ እድል እንዲያገኝ ምን ቢደረግ ይሻላል ነው። የነኝን ውይይቶች ለማድረግ ቀናቶቹና ሰዓቶቹን የሞንትጎመሪ ካውንቲ ፐብሊክ ስኩል ዌብሳይት ሆም ፔጅ ማለት ነው እዛ ገብታችሁ ቀናቱን ልታገኙ ትችላላችሁ። ይሄም አርእስቱ Things to Know የሚለው ጋዜጣ ላይ ነው የሚወጣው። ጥያቄ ካላችሁም ደውላችሁ አስክ MCPS ማለት MCPSን ጠይቁ በሚባለው ስልክ ቁጥር ልትጠይቁ ትችላላችሁ። እንደገና ይሄ ፕሮግራም Now You Know ይባላል። አሁንማ አውቃችኋል ማለት ነው። እናመሰግናለን።